ላይ ካልቆምክ ግን ነገ ተስፋ የሚያስቆርጡ ብዙዎች አሉ። አንበሶች አሉ የሚጮሁ በዙሪያቸው አንተን ሊዋጉ የሚፈልጉ ብዙዎች አሉ። እባክህ ወንድሜ ተጠንቀቅ። አለዛ ይቆም። አለዛ የማን ነው? እግዚአብሔር ይጥራል። የማን ድምፅ ነው? የጌታ ድምፅ ላይ ጸንተህ ቁም። እግዚአብሔር ነው ይስራት ወይ ይባላል። አሜን። ስለዚህ እግዚአብሔር ቃል የአሸዋ ቤትና የዓለት ቤት ለምን ለየች ካላችሁ አለተ የቆመ ሰው መቼ ቢሆን ምን መከራስ ጋር ይሆን ጓደኛ ይሁን አገልጋይ ይሁን ቤተሰብ ሽማግሌዎች ይሁን ቢገፉ ኢየሱስ አለ። እኔ እዚህ ቦታ ለኔ ነው ጌታ ሰጠኝ ብሎ እንደገለጸ ያኛው ግን ሰው ላይ ተመጣ ሆነ የሆነ ዘመድ አይቶ ከመጣ የሆነ ነገር አይቶ የሆነ ነገር ፍላጋ መጣ ሆነ ነገ የሆነ ነገር ሲመጣ ቁርስ ወይዮ ጌታ ሆይ ነው ይተላል። ጌታ አሜን አሜን በቃ ምናልባት ማን ለማን እንደሆነ ሌላ ሰው ይችላል። ያለው ሁኔታ ጌታ ስለሚያውቅ ነው ይሄ ቃል ወደ የሰጠው። ልጅ ሆይ ተንተቁ ምን መንፈስ ነው? ጸንተቁ ተልኮን ለመፈጸም ትጋ የሚለው መንፈስ መጣ። ስሙ ይባላል። እግዚአብሔር አቡ ፍቃድ ለመፈጸም ኢየሱስ ተልኮ ይዞ መጣ። ጊዜ ሰዎቹ ድንቅ ነገር አይቶ ነው እኛ ጋር ቆያ። እኛ ጋር አንተ ብትኖር መልካም ለምን አዩት ካላችሁ አንካሳው ዘላ አይተዋል። እውነኛው ሲፈወስ አይተዋልና እባክህ ጌታ ኢየሱስ ሆይ እዚህ ከተማ ላይ ቆይስ። ኢየሱስ እንደዛ ለእናንተ ብቻ አይደለም የመጣው ይሄ ወንጌል ይዤ ተልኮዬ ለመፈጸም ግታ ለብዙጥሮስ እንደ መልካም ሰው ጌታ ኢየሱስ ሆይ እባክህ አንተ ከኛ ቆይ፣ እባክህ አንተ ብትኖር ለኛ መልካም ነው አለ። ከዛ ኢየሱስ አንተ ሰይጣን ኋላ ሂድ አለ። ኢየሱስ ጌታ ነው። ጴጥሮስ ነው ሰይጣን ያለው አይደለም። ጴጥሮስ ላይ ክፉ ምንጭ ያመጣው ክፉ መንፈስ አለ።